በዚያ በደጉ ጊዜ እንኳን የወንድ ልጅ የሴት ልጅ የውበት መለኪያ ራሱ እንዲህ የተወሳሰበ አልነበረም። ባለፈው አክስቴ አንዱ የከተማ አለሌ ሴት ልጅ እግሯ ታላማረ ምኑን ቆንጆ ሆነች ሲል ሰምታ ዝቅ ብላ እግሯን ብታየው ታስር ጣቷ የሰባቱን ጥፍር እንቅፋት አንግሎታል። የተቀረው ሶስቱም የጥፍረ መጥመጥ መጫወቻ ሆኗል። እኔም እግሯን አይቼ ሳቄ ሊያመልጠኝ ሲል ጣቶቿን በስልት እያስጨፈረች አህዮ ፈትፍቶ ያበላሻል የኔ እግር አለችኝ። በህይወቷ ለመጀመሪያ ጊዜ ጫማ ስላረገችበት አጋጣሚ ስትነግረኝ እንዲህ ነበር ያለችኝ። ከኛ ቤት ዝቅ ብሎ የሚኖር ባይከዳኝ የሚባል ሰነፍ ገበሬ ነበር። አንድ ቀን እችን ሽጠሽ ጨርሰሽ ተመጣሽ ጫማ ገዛልሻለሁ ብሎ አንድ ማዳበሪያ ጤፍ በአህያ ጭኖ ገበያ ላከኝ። ኋላ መንገድ ላይ ሽንቴ መፈናፈኛ ሲያሳጣኝ ያችን አህያ ተዛፍ ጋር አስሬ ጥሻ ስር ገብቼ መሽናት። እሺ ኋላ ሸንቼ ስመለስ ያች አህያ ገመዱን ፈታ የት ትሂድ ጠላትሽ እልም ይበልና እልም ብላ ቀረች አለችኝ። እና ምን አረግሽ ስላት መቼም ብመለስ ሰው አያረጉኝም ብዬ እንደ አህያይቱ እኔም ጠፋሁ አለችኝ። ደንገጥ ብዬ ጠፍተሽ የት ሄድሽ ስላት ወደ አንድላቱ ስሄድ ውዬ እግሬ ሁላ ውሃ ቋጥሮ አንድኛዬን ሲሳነኝ አንዱ ገበሬ በር ላይ ሄጄ በአፍንጫ ተተከልኩ። መቼም ያ ገበሬ አፈሩን ገለባ ያርግለትና ሸጋ ሰው ነበር። አብልቶ አጠጥቶ በወጉ ሽማግሌ ልኮ ልጁን አጋባኝ። በአንድ ኮንጎ ጫማ ሰበብ የጠፋሁ 2 ሸራ ጫማና ጉንፍ ቀሚስ ተነጠላው ተጥሎልኝ በፈረስ ተጭኜ ተድሬ ወጣሁ ትለኛለች። ወዲያው ፊቷ ቀይር ብሎ ስትለኝ ምን ነው አልኳት። ያች አህያ በነጋታው ጅበልቷት ተገኘች አለችኝ። ለመጀመሪያ ጊዜ ስልክ የያዝኩት በእኛው አቆጣጠር በ2009 ዓመተ ምህረት ነበር። በቅድሚያ ከዶሮዎቻችን አንዷ ተሽጣ 160 የኢትዮጵያ ብር ተመደበልኝ። የትኛዋ ዶሮ ትሸጥ የሚለው ክርክር በራሱ 5 ወር ፈጅቶ እንደነበር ትዝ ይለኛል። ጥቁሪት ዶሮ ትሸጥ 140 ብር አይበቃሽም ጀጤ ነሽ ተባልኩ። በጊዜው ልመንህ ዳምጤ 2 ሲም ካርድና ሚሞሪ የሚጎርስ መብራቱ ተማርቆስ እስተሉማሜ የሚፈነጥቅ ስልክ አስገዝቶ ነበር። ስንት እንደፈጀበት ስጠይቀው ደረቱን ነፍቶ ለ400 ኪያ የጎደለው ብሎ መለሰልኝ። አክስቴ 150 ማወጣች 160 ጥቁሪት ዶሮ ትሸጥና መቼም ታንቺ አይበልጥብኝም 15 ብር ጨምርልሻለሁ አለችኝ። በኋላ በ160 ብር የድመት ጆሮ የምታህል ስልክ ተገዛችልኝና እንቁላል ሽጬ ባንቀፋቀፍኳት ብር ሚሞሪ ገዝቼ ከተትኩባት። 2 ሰዓት በእግሬ ተጉዤ ማርቆስ ሄድኩና የጌታ መሳይ አበበን የዳምጠው አየለንና የዚነት ሙሐባን ጨምሮ 200 የሚደርሱ ሙዚቃዎችን አስጭኜ መጣሁ። ስልኬ ተአመሏ ሁሉ የቸገረኝ 2 ቀን ሳይሞላት ባትሪ መጨረሷ ነበር። ሰፈራችን መብራት አልነበረምና ቻርጅ ለመደረግ ማርቆስ መወሰድ ነበረባት። አክስቴ ወደ ከተማ የሚወስድ ጉዳይ በገጠማት ቁጥር እስቲ አምጫት እሷን ሸል የስልክ ወስጄ ላስለግትባት ትለኛለች። ይህ በእንዲህ እንዳለ አንድ ቀን ተንጨት ለቀማ ስመለስ አክስቴ ፊቷ ክው ብሎ ጠበቀኝ። አትኩሬ ሳያት አንቺ የኔ ያለም አደራሽ እንዳታገምጭኝ ሌላ ገዛልሻለሁ አለችኝ። ልቤ እየመታ ስልኬ ምን ሆነ ነው ታተኝ ስላት ጨርቅ ሳጥብ ሳሙናውን አስገባሁ ብዬ አስገብቼ መታሁባት አለችኝ። HIV መስፋፋት የጀመረ ጊዜ መንግስት የጤና ኤክስቴንሽን ባለሙያዎችን ወደ የመንደሩ እየላከ ህዝቡን ያስተምር ነበር። ለሌላ ሕክምና ወደ ጤና ጣቢያ የሄደ ሰው ሁሉ በባለሙያዎቹ አሳማኝነት የደም ምርመራ እንዲያደርግ ይደረግ ነበር። ይህ በእንዲህ እንዳለ አንዱ ባለሙያ ጤና ጣቢያ የተሰበሰበው ህዝብ ፊት ቆሞ ወገን ረፈጀነ አለቅነ ዛሬ ጊዜ እከሌ ያለበት እከሌ የለበትም ብሎ ደፍሮ መናገር ከባድ ሆኗል። አሁን ተዚህ መሃል ተመርምሮ ራሱን ያወቀ አለ ብሎ ጠየቀ። ህዝቡ እሱ መድኃኔዓለም ይወቀው እንጂ እየቀደም ደማችንን ስናስቀዳ ልንኖር ነው እያለ አልጎመጎመ። ባለሙያው ፈገግ አለና ያለማወቅ የኤችአይቪ ታልደረሱበት አይደርስም
ለመሆኑ ኤችአይቪን ለመከላከል ዋነኛው ዘዴ ምንድን ነው ብሎ ጠየቀ። ጭንን ለጉሞ መቀመጥ ነው እንጂ አለ ተሰዎቹ አንዱ። አው ዋነኛው መንገድ መታቀብ ሲሆን ተማለቱ ሌላኛው ጎልማሳ እሱ ቀድሞ አይገለንም ብለህ ነው ብሎ አቋረጠው። ባለሙያው ቀጠል አድርጎ ይሁንና በአንድም በሌላ ቫይረሱ ደማችሁ ውስጥ ቢገኝ ሲል ሁሉም ጆሮውን ቀስሮ ማዳመጥ ጀመረ። በጊዜ መድኃኒቱን በመጀመር ጤናማ ህይወት መቀጠል ትችላላችሁ አለ። መልአከ ፀሐይ እጅጉ ጭራቸውን እያወናጨፉ የእግዚአብሔርን ቁጣ ያንተ ከኒና ባልመለሰው ብለው ገላመጡት። ተሰብሳቢው ህዝብ በፈቃደኝነት የደም ምርመራ እንዲያደርግ ቢጠየቅም የተስማማው 1/10 እንኳን አይሆንም ነበር። በኋላ ባለሙያው ምንም የሚያስፈራ ነገር የለውም፣ እኔም አብሬያችሁ ደም እሰጣለሁ ይኸው ብሎ ጣቱን ወግቶ ሲያሳያቸው የተወሰኑት ተስማሙ። ከቆይታ በኋላ የምርመራ ውጤቱ ሲመጣ ብቸኛው ቫይረሱ የተገኘበት ደም ግን የባለሙያው ደም ነበር። ትናንትና ማታ እራት የበሉትን እንኳን በቅጥ የማያስታውሱት አባ ዘላለም ንስሐ ገባለሁ ብለው ወደ ቄስ ምረት ይሄዱ። ቄስ ምረትም ቆርጥ ሲያዙና ያልጋ ቁራኛ ሲሆኑ ቄስ ጥሩ ማለት አይበጅም፣ እንኳን እግዚአብሔር ልቦናውን አበራለሁ ብለው ተቀበሏቸው። አባ ዘላለም ጥቂት ሐሳብ ገባቸውና አባ እኔ እንደሚያውቁት ነገር ዘነጋለሁ፣ እርስዎ ይህን አርገዋል እያሉ ይጠይቁኝ፣ እኔ ታረኩት አሁን ልወታለሁ አሏቸው። ቄሴ መጽሐፋቸውን ገልጠው ሰርቀው ያውቃሉ ብለው ጠየቋቸው። አባ ትንሽ አሰቡና አሁን ማለዳ ወደ እርስዎ ስመጣ ጓሮ የታሰረ በግ አይቼ ነበር፣ ግን ተልጆች አንዱም ሰርቆት ሊሆን ይችላል ብለው መለሱ። ቄሴ ተገርመው ሰልስትና ልብ ወስቴ ወልቅ ተከራክረው የገዙት እርስዎ አይሉ? ምነው ተነገ ወዲያ ዮሐንስ እንደሆነ ረስተውት ነው አሏቸው። ቀጠል አረጉና ጦም ሽረዋል ሲሉ ጠየቋቸው። የእህል ጦም ሽሬ አላውቅም ብለው መለሱ። እሱም አንድ ነገር ነው፣ በአይን በጆሮ በእጅ በእግሮ በሌላም አካላትዎ የሻሩትን ጦም ዝግ እያሉ ይነግሩኛል ብለው ማስታወሻቸው ላይ ጥቂት ከጻፉ በኋላ እናትና አባትዎን አንጓጠው ከፍ ዝቅ አድርገው ያውቃሉ አሏቸው። አባ ደንገጥ ብለው ኧረ እንዲያ ያለስ የለብኝም፣ እንዲያውም ገና ጎረምሳ እያለሁ አባቴ እግሩን ተሰብሮ እኔ ራሴ ነኝ ወገቤ እስቲላቀቅ ወተት ገፍቼ ባወጣሁት ቅቤ ያሸሁት፣ ከቶም ማንጓጠጥ ብለው ትከሻቸውን ሰበቁ። ወደ ከተማ መሳፈሪያ ብር ታላመጣህ ብለው በገዛ ከዘራቸው ባታቸው እስቲላጋ መተው ያስተኛቸው እርሶ አልነበሩ? ያለ መታደል አሉና ነገሩ እንደማይሆን ሲያውቁት እርሶ በደልዎን እንደረሱት ደሞ እግዚአብሔርም ይርሳሉ ብለው ሸኟቸው።